ተሰብሬ ወድቄ ማውቃለው አልበገር ማልረታም ደሞም ብያለው ተለየብኝ ምነው ዛሬ አንቺን ሳገኝ ፍቅርሽ ሕይወት ሊያጥም ነው መሰለኝ መዳኛዬ ለካንቺ ጋር ነው ፈውሴ ለካንቺ ጋር ነው ሕይወቴ ማጣፈጫው ፍቅርሽ ነው በጣም ዳላሶች በጣም ያኮራችሁኝ በጣም ነው የማመሰግነው። በመጀመሪያ እንደዚህ አይነት ሀሳብ ቆንጆ ሀሳብ አንድ ሰው እንኳን ሊቀየርበት የሚችለውን ሀሳብ ሁልጊዜ እግዚአብሔርን እጠይቃለሁ እሱ ሀሳብ እንዲሰጠኝና ይህንን የመሰለ ጥሩ ሀሳብ ነው ብዬ ነው የማስበው። ከእሱ ስለመጣ አመሰግነዋለሁ። ስራዬንም አስጀምሮ ስላስጨርሰኝ እጅግ አድርጌ እግዚአብሔርን ላመሰግን ወዳለሁ። እንግዲህ ስራው ከተሰራ የስራውን ውጣ ውረድ መቼም አልነግራችሁም፣ ጊዜው አይበቃንም እና ብዙ ውጣ ውረዶች አሉት። ከዛም በኋላ ከተሰራ በኋላ ደግሞ ለእናንተ ለማቅረብ ብዙ የምንወጣው የምንወርደው ዳገቶች ሸንተረሮች አሉና ያንን ለመስራት ደግሞ እኔ ብቻዬን አይደለም ልሰራ የምችለው፣ ፊልሙንም ብቻዬን አይደለም የምሰራው። ከተሰራ በኋላ ደግሞ ለእናንተ ለማቅረብ የምንሄድበት መንገዶች አሉ፣ የምንሄድበት ሁኔታዎች አሉና በተለይ እኔ ቨርጂኒያ ነኝ ያለሁት። እንግዲህ ለዳላስ ህዝብ ለእናንተ ለማቅረብ ሳስብ አጠገቤ በጣም ብዙ ሰዎች ነበሩ። ከነዛ ሰዎች መካከል እንግዲህ በምስጋና ላልፋቸው በጣም ብዙዎች አሉ ማመሰግናቸው፣ ግን ላልፋቸው የማልችለውን አንዳንድ ሰዎች መናገር ፈልጋለሁ። በመጀመሪያ ቤኒ ኢንተርቴይንመንት ቴንክ ዩ ሶ ማች ሂኖስ አርት ውስጥ ያለ ሰው ነው እና ኪዲ ገንዘብ አትሰሪበትም፣ ግን የምትችይ ከሆነ የሚመችሽ ከሆነ እኔ እንደዚህ ቦታ እንደዚሁ ስፖንሰር አደርግሻለሁ አለኝ። ይህንን ቦታ እንደዚሁ የሰጠኝ ቤኒ ቴንክ ዩ በጣም እንደዚህ በአዳራሽ ላሳያችሁ አልፈለኩኝም ነበረ፣ ግን ብዙ ችግሮች ነበሩ። ምክንያቱም አንዳንድ ጊዜ ሲኒማ ቤቶቹ በጣም ትንሽ ሲት ይኖራቸዋል፣ አንዳንዶቹ ደግሞ በጣም ትልቅ የሆኑና ኦኪፓይድ ይሆናሉ። ሶስተኛው ሌላ ችግራችን ደግሞ ዲስታንስ ነበረ፣ ለእናንተ ቀረብ ያለ የሴንተር ቦታ ለማግኘት ነበረ። ግን ያው እንግዲህ ይህንን አድርጋል። በጣም አመሰግናለሁ። ሁለተኛው እንግዲህ ፍላየሮችን በየቦታው ማድረግ በሰው ደግሞ እንደ ፒያሮ ነው የሚሰራልኝ አቶ ግርማ በጣም ነው የማመሰግነው። እጅግ በጣም መልካም የሆነ ትልቅ ሰው ነው። በጣም ደግ የሆነ ሰው ነው። እሱም እንዲሁ ለመርዳት ነው እና እንደራሱ ስራ ይዞት ነው። ማስታወስም አያስፈልገኝም። በደንብ ራሱ የተከታተለ እንደራሱ ስራ ነበር እና ስለ ደግነትህ አቶ ግርማ በጣም እጅግ አድርጌ አመሰግናለሁ። እንግዲህ በዳላስ ደግሞ የኮሚኒቲ ሬዲዮ አላችሁ ከ30 ዓመት በላይ አቶ ዘውገን ታውቁታላችሁ ብዬ አስባለሁ። አቶ ዘውገም እንግዲህ ከአቶ ግርማ ጋር በመሆን ኢንተርቪው በማድረግ ስራዬን ወደ እናንተ ለማድረስ ቀኑን በመናገር ስለረዳኸኝ አቶ ዘውገን እጅግ አድርጌ አመሰግናለሁ። ሌላ እንግዲህ ጓደኞቼ ናቸው። ጓደኞቼ እህቴም አለች ዮኒም አለ። ስም መዘርዘር ከጀመርኩኝ በጣም ብዙ ነው እና በአጠቃላይ ግን ሼር በማድረግ ፖስት የማደርገውን ነገር ህዝብ ጋር እንዲደርስ ሪፖስት እያደረጋችሁ ኮሜንት እያደረጋችሁ ነው እያላችሁ ህዝብ ወደ ህዝቡ እንዲደርስ ያደረጋችሁልኝ ጓደኞቼ በሙሉ እዚህም ዳላስም ያላችሁ እነ ሚሉ እስከ ዳር ስም መጥራት ጀመርኩኝ። ብዙ አላችሁ እነ ማኪ ሜላት ገብረ ማርያም እና በጣም ነው የማመሰግነው። ህይወት መልካሙ፣ ሂሉዬ፣ ሊና ግርማ ብዙ ናችሁ እና ዘርዝሬ አልጨርሳችሁም። ሁላችሁንም በጣም እጅግ አድርጌ አመሰግናለሁኝ። ትንንሽ ልጆችም ለሃኑ በር ላይ እንግዲህ ሲያስገባችሁ የነበረው ማይ ኔፊው ለሃኑ ሳብዬ፣ ሊያትዬ ቴንኪዩ። ቤተክርስቲያን ፍላየር ሲሰጡ ማንም ሰው አይቀድማቸውም አሉ። በየመኪናው በር ላይ ሲያደርጉና እነ
እነሱም ተሳታፊዎች ናቸው። አያችሁ ከላይ እስከታች ከትንሽ እስከ አዋቂ ለአንድ ፊልም መሳካት ስኬት ሁሉም ሰው ሲረባረብ የተሳካ ውጤት ይሆናል። እጅግ አድርጌ ነው የማመሰግነው። እንዲሁም እናንተ በአሁኑ ሰዓት የትም መሆን ትችሉ ነበረ፣ ግን ዩchose to be here እና እኔን ሰፖርት ለማድረግ አርቱንም ሰፖርት ለማድረግ ስለመጣችሁ ስራዬንም በፊት ስራዎቼን የምታውቁ እጅግ አድርጌ ላመሰግናችሁ እወዳለሁ። እንግዲህ ህይወት እንደዋዛን አንዳንዶቻችሁ ያያችሁት ይመስለኛል እና አብራን እዚህ አንድ የህይወት እንደዋዛ ጊዜ የአረብ ሀገር እንግዲህ አንድ ዘማች እህት ያለች አርቲስት የትዬ አንድ ጊዜ ወደዚህ ብትመጭልኝ ደስ ይለኛል። እንግዲህ ህይወት እንደዋዛ ያው 25 ዓመት ሆኖታል እንግዲህ ከተሰራ፣ ግን እስካሁን ድረስ በሰዎች ጭንቅላት ውስጥ የቀረ ታሪክ ነው እና እንግዲህ አሁንም ሊያ ዋናው ፖይንት የምንድነው የሊያ ሴቶቻችንን ልጆቻችንን ወደማይፈልጉበት ቦታ ፕሬሸር እያደረግን በእኛ ፍላጎት ብቻ አግቡ የሚለውን ነገር ምን አይነት የራሳቸውን እርምጃ ሲወስዱ ማይሆን ሰው ላይ እንደሚወድቅ ነው። ይህን አደሴም ታይም ደግሞ ስዩምም ያሳዝናል፣ ምክንያቱም አልታወቀለትም። እሱም ደግሞ ኢትስ ኦኬ ቱ ቢ ባይፖላር ምንም ኮሚኒቲያችን ውስጥ ያለ ስቴሪዮታይፕ አለ። እሱም ነገር እና ሁላችንም እውቀቱ ቢኖረን በስነ ስርዓት ትሪትመንት ካገኙ ኖርማል ላይፍን መኖር ይችላሉ የሚል እምነት አለኝ። ቴንክ ዩ ሶ ማች ጋይስ። የትዬ የት ነሽ? ቅድም ስትገቢ ያየሁሽ መሰለኝ። የትና የተምሩ ናይ የትና የተምሩ የአረብ ሀገሩን በምንሰራበት ሰዓት ከስንት ዓመት በኋላ ነው ያገኘኋት እና በጣም ነው ደስ ያለኝ ስለመጣች። በጣም ትልቅ አርቲስት ናት። ቲያትሮችን በጣም ብዙ ነገሮችን ሰርታለች። የትዬ ዛሬ ስላገኘሁሽ በጣም ነው የማመሰግንሽ። ቴንክ ዩ ሶ ማች። ማለት የምትፈልጊው ነገር ካለ አንድ ሁለት ቃል። እንደምናመሻችሁ እግዚአብሔር ይመስገን። አሁን ደክሟችኋል። እሑድ የመጨረሻው ቀን ነው ይገባናል። ብዙ ነገር ትታችሁ እንደመጣችሁ እናንተ የኪነ ጥበብ ቤተሰብ ናችሁ። በጣም ነው የምናመሰግነው እና አሁን እኔ ማውራት የምፈልገው ስለዚህ ጀግና ሴት ነው። በእውነት ጭብጨባ ያንሳታል በደንብ። ምክንያቱም የኛ ሙያ ውስጥ ሌላ የተለየ ጥቅም የለም። ሰው ነው ትርፋችን፣ ህዝብ ነው ትርፋችን። ስለዚህ እሷ ደግሞ በጣም ጀግና ናት። አንድ ጊዜ ሰይፈ ፋንታውን ሲናገር ይፈለጋል የሚል ፊልም ሰርቶ ነበር እና በጣም ገርሞት ማለት ነው ለእኔ አንድ ፊልም ሰርቶ የሚጨርስ ሰው ጀግና ነው ብሎ ነው ያለው። አቅቶት ከዛ በኋላ ትቷል። ቅድስት ስንት ፊልም ሰራች? 4ኛዋ ነው። ታዲያች ሴት ጀግና አይደለች? እዛ ላይ ልጆች ተጨምረው በአሜሪካን ኑሮ ትዳር ኖሮ ብዙ ነገር ኖሮ እንደዚህ አይነት ጉብዝና እኔ እንጃ። ያኔም ህይወት እንደዋዛን ስንሰራ የመጀመሪያው ነበረ። ጋብዛኝ ነው የሄድኩት እና ለትንሽ ፓርት ነበር የተጠራሁት። እኔ እና እሷ አንተዋወቅም። ገና ድምፄን ስትሰማ ዋው አንቺንማ ለዚህ ፓርት አይደለም ብላ ዋናውን ገጸ ባህሪ የሰጠችኝ ባለውለታዬ ናት። እና ቅድስት ድርሰት ጽፋ ብቻ እንትን ማለት አይደለም፣ ማዘጋጀት አይደለም ስራዋ። በጣም የተዋናዩ ስነ ልቦና በደንብ ነው የምትረዳው። እውነት ለመናገር በጣም ትልቅ አክባሪያችን ናት። ትልቅ ቦታ የሰጠችን በጣም የምታከብረን ሰው ናት። ለምንድን ነው እንደዛ ምላችሁ? ፊልሙን ለመቀረጽ ስንሄድ ሴታፑን በባዶ እግሯ ከሜካፕ ጀምሮ እስከ አልባሳት ድረስ የምታዘጋጀው እሷ ናት። የምንፈልገውን ነገር በሙሉ ከዛ በኋላ እሷ ለብሳ የምትዘጋጀው ለቀረጻ። ምንም ብቻ አበባ ብታንስሽን ኪዲዬ በጣም አም ሶ ፕራውድ ኦፍ ዩ። ለማታውቋት ሜዲካል ፊልድ ውስጥ ፉል ታይም ስራ አላት። ሰው በፓርት ታይም ይሄንን የምትሰራውና በጣም ፓሽኔት ናት። ሶ ደስ የሚለው ነገር ደግሞ ህይወት እንደዋዛም ከአትላንቲክ ባሻገርም ያኛውን አላውቀው ጸበለት ያስ ሁሉም ያለውን ሲቹዌሽን ኮሚኒቲያችን ሳፈር የሚያደርገውን ነገር ነው እና ያ ነገር እንዳይደገም ስለሆነ ነው። ሁላችሁም እህቶች አድናችሁ እንደምትወጡ አልጠራጠርም አይደል? ስለዚህ እንድንረዳዳም ሜንታል ኢልነስም ታቡ ሆኖ እንዳይቀር ልጆቻችንን እንድናወራ አይደለ? ሳይታሰብ ብዙ ችግር ውስጥ እንዳይገቡ ኢሞሽናል ኮኔክሽናችንን እንድንቀጥል በጣም ብዙ ነገር ነው የሰጠሽን እና አይ አም ሶ ፕራውድ ኦፍ ዩ ወርድስ እና ቴንክ ዩ በጣም
ጋር ነው ፈውሴም ለካንቺው ጋር ነው የህይወቴ ማጣፈጫው ፍቅርሽ ነው